ጥሪያችንን አክብረሽ በመምጣትሽ እናመሰግናለን። ምን ትያለሽ ስለ አዶናይ? ምን የምትይው ነገር አለ? እስቲ አንድ ነገሮችን በይ። አዶናይን ተጠንቅቀን ካልያዝ ነው ቤተሰቦቹ ይሄን ልጅ ዋርን ካላደረጉት የትግራይ ህዝብ አገብበል ስነስርዓት ያዝረጋበል ካላለው አዶናይ ትግራይን ዋጋ ያስከፍላል። አዶናይ ኢትዮጵያን ዋጋ ያስከፍላል። አዶናይ ህይወቱን ዋጋ ያስከፍላል። መቅለብለብ እኔ ሲከሰከስ ነው የማየው። ሟርት አይደለም የምናገረው፣ ጥላቻም አይደለም የምናገረው። አይ ኬር። ያውም እንደ አዶናይ ምንም አይነት መሰረት የሌለው ቤዝ የሌለው ድንቁርናን የሚያስተምር ትምህርትን የሚያንቋሽሽ ሰግጥ ማግጥ እያለ የሚያስተምር የሌለ ፍልስፍና ያመጣ ምንም አይነት ትምህርትን፣ ምግባርን፣ ሞራልን፣ ካልቸርን ሁሉ የሚንቅ የሚሰድብ ባህልን የሚሰድብ ሃይማኖትን የሚሰድብ ኤቭሪቲንግን የሚሰድብ መማገጥ፣ መንዘላዘል፣ ከኖርም ውጭ መሆን፣ ዲስኦቤይ ማድረግ እንደ ዝና የሚያስተምር this is very dangerous, very very dangerous. እኔ I pray for him ጸልይለታለሁ። ሊመስል ይችላል እንደ ወረቀት ሰዓት የነደደ ሰማይ ላይ የደረሰ ዝና ሊመስለው ይችላል። እንደ ሌሎቹ ወጥቼ አንበሳ ገዛና አንበሳ ትግራዋይ አልለውም because I care። እኔ እናት ነኝ፣ ልጆች አሉኝ፣ ስለ ሰው ልጆች ይገደኛል። እኔ አዶናይ ሲወድቅ እንጂ ሲከብር አላይም ያለሁት። እየሄደበት ያለው ሩጫ ደግሞ is dangerous, very 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 dangerous። ስለዚህ ማለት የምፈልገው እንግዲህ ማራማዊት እናመሰግናለን፣ ለሰጠሽን ማስተያየት ከልብ እናመሰግናለን። ከተቀበለሽ መልካም ነው። ግን እውነት ያልተመቸኝ ነገር አለ። እኔ ከምር አልተመቸኝም ማለት ኦኬ፣ ለሁሉ ለበረከቱም ለገንዘቡም ለእውቅናውም ይሰግጥ ይደድብ፣ ግን ቴድሮስ እንሆናለሁ ማለት አንዳንዴ ሰከን ማለት ይሻላልና አዶናይ ባለ በሰዎች አቀባበል ምናምን ደስ ብሎናል። ግን ደስታ ማውቅና ምናምን ሰከን ተብሎ በማስተዋል ሲሆን ጥሩ ነው። ለሁሉ ሰግጠን አንችለው። ከእውቀት ጋር ሲደገፍ ጥሩ ነው። ልታውቅ ትችላለህ። ስደት ትምህርት ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል፣ ትማራለህ ከስደትም። ግን ትንሽ በእውቀት የተደገፈ ሲሆን ማቹርድ ሲሆን ጥሩ ነው። ምክንያቱም ይሄ ሶሻል ሚዲያ ማንም እየተነሳ እንግዲህ እንደምናየው ነው። አንዳንድ አዋቂ ነንም የሚሉት ሰራዊት ፍቅሬንም አይቼዋለሁ ከሱ ኮና አሁን እንደውም ስግጥ ፍምስ ድድብ የሚል ቱር ሊጀምሩ ነው ማስታወቂያ ላይ አይቻለሁ። እና ከነሱ ጠጋ ብለ አንዳንድ እውቀቶችን ቅሰም። ሁለተኛ ደግሞ ሰራዊትም ያለ የእድሜ የእውቀትም እንግዲህ እኛ እናንተን እያየን ያደግነው እውቀቱ አለህና ከእድሜም አንፃር ከእውቀቱም አንፃር ልጅ እንትን ልትለው ነው እንጂ አንተም እንደሱ ድድብ ፍምስ ስግጥ ልትለን አይገባም። ይሄ ልጅ ኦኬ ከመጣበት አንፃር ሊል ይችላል። እናንተ ግን በእድሜም በእውቀትም የበለጸጋችሁ ናችሁ የምንላችሁ ሰዎች ግን ከናንተ እያረማችሁት ይሄ ልጅ ብታስተካክሉት ጥሩ ነው። ከዚህ ልጅ ሰው ምን ይማራል የሚለውን ነገር ነው። እንትና የሰጠውን አንዳንተንም አይቻለሁ። ስሙ ጠፋኝ እንጂ ብቻ ስሙ ጠፋኝ። ከውፍረት ጋር ያይዟል። ሰው መውፈርና በውሳኔ ወስኖ መክሳት እና የፍምስ ስግጥ ድድብ ምናምን ነገር ይለያያል። ሁለቱም ይዘቱ ይለያያል፣ አይነቱም ኢሹም ይለያያል። ሰው ለዓላማው ስትሬት ከሆነ ዲስፕሊን ከሆነ በዓላማው የሚጸና ከሆነ የማይደርስበት ነገር የለም። ግን ድድብ ብሎ ፍምስ ስግጥ ብሎ ለብሬ ስግጥ ላለው ለፍምስና ድድብ ላለው ስግጥ ምናምን እያለው እውቀት እኔ አይዶን ነው ብቻ አይታየኝም። የምናስተላልፈውን አንዳንዴ ማወቅ መቻል አለብን። እሱ ፍምስ ድድብ ብሎ ፍምስ ስግጥ ብሎ ፍምስ እንግዲህ ይዞ መጥቶ ተሳክቶለታል።
በዛው ልክ ደግሞ እሱን የሚከተሉት ደግሞ አሉ። ያነቃቃል፣ ሊያነቃቃ ይችላል አንዳንድ ጊዜ። አሁን የኔ ቆንጆ የኔ ማር ምናምን የሚላት ፓርት፣ ሌላውን ግን ለእናንተ ትችላለሁ። ከእናንተ በላይ የሚያውቅ የለም እና ጥሩ ነው። ስለ ምክርሽ ማረማዊት ይሄ እናመሰግናለን። ቴድሮስም ነኝ ብሎ ነኝ ሳይሆን ቴድሮስ ከሰሜን ይመጣል ተብሏል። እኔም እንግዲህ አላቅም ብቻ ምናምን ነገር አድበስብሶ ብሏታል። ብቻ ሸረፍ አድርጎ ቴድሮስን አትሆንም። ቴድሮስን ለመሆን አትሞክር። በቃ ራስህን ሁን እሺ። የተተነበየለት ቴድሮስ ይመጣል ተብሎ የሚታሰበው በጾም በጸሎት ነው እንጂ እንዳንተ በየጭፈራው ቤቱ ምናምን ሆኖ አይሆንም። እኛ ሲነገረን እንግዲህ አሁንም ወደፊትም እየጠበቅን ያለው ቴድሮስ ጿሚ ጸሎተኛ ነው። እንግዲህ እናያለን። ጊዜ ነው የሚፈታው ሁሉ ነው፣ እድሜ ከሰጠን ማለት ነው። ለማንኛውም ይሄን እላችኋለሁ። እናንተስ ምን አይዳላችሁ? አይዳችሁን ሼር አድርጉ፣ ላይክ ሼር ሰብስክራይብ አድርጉ። እንግዲህ አበረታቱ። ሰውንም ወደ ቀጣዩ ቪዲዮ እንሄዳለን። እርሶ መጀድ ጌታዬ ያሉኝ ሰምቻለሁ፣ አድርጌያለሁ፣ ጣኑን አጭሻለሁ፣ የሰጡኝ እኩል ተቀብቻለሁ። አዎ አድርጌያለሁ። አዎ ቤቱን በሙሉ አጨስኩበት። አሜን። እሺ ላዙርባት። በኔ አዎ አይዙርብሽ። አትዙርብሽ። ዛሬ አዙርባታል። ይዙርብሽ። እሺ ምንም ታዞሪ ጌታዬ። የሳኩት በስተት ነው የሳኩት። ማን ነው ማን ነው? እሺ ጌታዬ። እሺ አዎ ልስገድባት። እናት ካናደርገን የእውነት ነው የመሰላቸው። ማርያም ድንግጥ እንዴት በእውነት አልተቻልሽም። አድናቂሽ ነኝ። በደንብ ሰርተዋል። እናትየዋ እንዴት እንደደነገጡ። አዎ ይመችሽ። ግን አይ አንዳንዴ እናቶችን ማስደንገጥ ጥሩ አይደለም። ወደሚቀጥለው ቪዲዮ እንገባለን አሁን። ወደሚቀጥለው ቪዲዮ ስንገባ እየገብተን እንግዲህ እንዳየ ነው። እኔ እንጃ አይዲያው ልክ ሊሆን ይሆናል፣ ግን በሌላ መንገድ ማቅረብ ይችላል አይደል? አሁን የወር አበባን ለመግለጽ ቀይ ልብስ ለብሶ መምጣት ትንሽ ከበድ ይላል። የዘንድሮ የቲክቶክ አዋርድ ለየት ያለ ነው በጣም። ነው መስፈርታቸው ራሱ አይገባኝም። ግን ኢትዮጵያ እንደ ኢትዮጵያነቷ የለንም ማለት ባህሏንም ወጓንም እያጣን ነው። ወደፊት ደግሞ ሞር እያጣች ነው የምትሄደው። እኔ መስፈርቱን እና አዘጋጆቹ በደንብ ሊያጤኑትና ሊያስቡበት ይገባል። በዛ ላይ ለጨረታም አቅርቦታል ይሄንን። በዚህ አጋጣሚ አንድ ልጅ በሱ እንትን ሰርታበታለች እና ስልክ እያናገረች ምናምን ነገር ሄሎ ምናምን ነገር እያለች ምናምን ኦኬ በሆነ ጆሲ ላይ ነኝ አለች። ጆሲ ላይ ነኝ እንግዲህ የወር አበባም ስም ተቀይሮ በጆሲ ተከተክቷል። ሀሳቡ ጥሩ ነው፣ ግን ብዙ እንትን ነው የሚልበት ነገር ነበረው። እንግዲህ ዘንድሮ ቲክቶክ አዋርድ እንግዲህ ከእብድ ከራቁት ከምናምን ብዙ አሳይቶናል። በጣም አስደንጋጭም እንደ ሀገርም እንደ ዜጋም አሳፋሪም አሳዛኝም ወራጅም ነው። ምንም ማድረግ አይቻልም። ወዴት እየሄድን እንደሆነ አናውቅም። እንግዲህ ጊዜው የፍምስናና የስግጥና ነው።
ያስፈራል። ኢትዮጵያ ወደፊት ታስፈራለች። ምን አይነት ዜጋ እንደሚቀበል እንደሚረከባት አላውቅም። ያስፈራልም ያሳስባልም። ምክንያቱም ይህንን እያዩ ነው የሚያድጉት። ከዚህ በኋላ ያሉት ትውልዶች ጄኔሬሽኑ ያስፈራል። ብቻ ሁላችንም ስለዚህ ነገር ልናስብበት ይገባል። ለቀጣይ ትውልድ እንደ ትውልድ እንዲቀጥል ከፈለገ በባህላችንም ካልቸር ማንነታችን ባይዘው የምንኮራበት ነው እንጂ የምናፍርበት መሆን የለበትም። ሁልጊዜ የውጭዎቹን ተቀባይ መሆን የለብንም። ጥሩ ነገር እንቀበል። መጥፎ ምን ያደርግልናል? እስቲ አንድ ቀን በዚህ ዙሪያ እንወያይበታለን። ሁላችንም በጣም ሊታሰብበት ይገባል። እንደ ሀገር እንደ ዜጋ ይህንን ካልኩኝ አሁንም ወደ የሚቀጥለው ቪዲዮአችን እናልፋለን። እስካሁን ከኔ ጋር ስለሆናችሁ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አሁንም ይከታተሉ። ደግሞ የሚለቀው ቶሎ እንዲደርሳችሁ ኖቲፊኬሽን የደውሏን ምልክት ክሊክ። እንግዲህ እንደምታዩ ሲያጌጥ ይመላለት ገና ተናግራ ካፏ ሳትጨርስ ጫማው ተገለጠለ። በጌታ እንዴት ያስፈራል! ግን ጫማ ጎልደንነቱ ያምራል፣ ግን ያስፈራል። ተናግራ ሳትጨርስ ፎቅ ላይ ተሰቅላ ወደቀች። እንግዲህ የዛሬው በዚህ ያበቃል። በቀጣይ ቪዲዮ እስከምንገናኝ ድረስ በሰላም ቆዩልኝ። እግዚአብሔር አምላክ ሀገራችንን ይባርክ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ቤተሰብ እንሆን። ሁሌም እንደምንለው ቤተሰብ እንሆን፣ እናውራ፣ እንወያይ። እወዳችኋለሁ።